ይሳት ብዙ ቲክቶከር እና ሴሌብሪቲዎች ሰውነታቸው እየቀላ ያለበት ምክንያት ዋይትኒንግ ነው። ምንም ማወሻሸት አያስፈልግም። እኔም ዋይትኒንግ መጠቀም ጀምሬያለሁ። ከወለድኩኝ በኋላ ሰውነቴ ስለተበላሸ ማስተካከል ያለብኝን ሆዲ አካባቢ መቀመጫዬና አንገቴ ዋይትኒንግ እያስተካከልኩኝ ነው። ዋይትኒንግ ስትጠቀሙ ግን ማወቅ ያለባችሁ ነገር ተጠቅማችሁ ፀሐይ ላይ መውጣት የለባችሁ። ስትጠቀሙ ደግሞ የምትፈልጉበትን ቦታ ቀብታችሁ እጃችሁ ከሆነ እግራችሁ ከሆነ ሙቀት ስለሚፈልግ የተቀባችሁበትን ቦታ በላስቲክ ሸፍኑት። እኔ እንደዛ አድርጌ ነው የምጠቀመው። የተለያየ አይነት ከለር ስለሆነ በዋይትኒንግ እያስተካከልኩት ነው። ብዙ ሰው ዋይትኒንግ እየተጠቀመ ነው፣ ግን ለማንም ሰው ሼር ማድረግና ሚስጥሩን መናገር አይፈልግም። በይሳት ብዙ ሰው ቆንጆ ለመሆንና ለማማር ለመቅላት ይፈልጋል። መቅላት የሚፈልጉ ሰዎች ደግሞ ሙሉ ሰውነታችሁን ዋይትኒንግ ተጠቅመው ብሊች እያደረጉ ነው። ለረጅም ጊዜ ግን መጠቀም የለባችሁ፣ ምክንያቱም የሰውነታችሁ ቆዳ ይሳሳል። ለሰውነት የተዘጋጀውን ዋይትኒንግ ደግሞ ፊታችሁ መቀባት የለባችሁም። እኔ ፊቴን ዋይትኒንግ አላስነካም። እንደምታዩት ያለ ፍሊተር ነው የቀረስኩትኝ። ብዙ ጥቁር ነጠብጣቦች አሉ። የፊታችሁ ቆዳና የሰውነታችሁ ቆዳ ይለያያል። ራሴን እንዴት እንደምንከባከብ ታውቃላችሁ። እያሮኩት ያለውትኝና ብዙ ሰው እየተጠቀመ ያለውን ነገር ምንም ነገር ሳልደብቅ ለእናንተ አካፍላለሁ። እንደዚህ አይነት ግላፍ ካላችሁ ቤታችሁ ውስጥ ለአንድ ሰዓት ወይም ለሁለት ሰዓት ያህል ዋይትኒንጉ ሙቀት ስለሚፈልግ እዚህ ግላፍ አድርጋችሁ ማቆየት ነው። በየቀኑ ለአንድ ሰዓት ለሁለት ሰዓት ያህል እንደዚህ ካረጋችሁበትና ከመተኛታችሁ በፊት ደግሞ ዋይትኒንግ ከተቀባችሁ በአንድ ወር ውስጥ ለውጥ ታዩበታላችሁ። ታውቁት ሰው ከቀላባችሁና ከተቀየረ ዋይትኒንግ እየተጠቀመ ነው ማለት ነው። አንገታችሁ ከጠቆረ የጠቆረውን ቦታ ዋይትኒንግ እየቀባችሁ ቀኑ ብትጠቀሙ የምትፈልጉት ከለር ይመጣል። በተረፈ ዋይትኒንግ ብትጠቀምም ባልጠቀምም ነቴ ለፊቴ ቆዳ አስፈላጊው ነገር ምንድነው? ዲልካ በይሳት ዲልካ በደንብ እየታወቀ ነው። ዲልካ በሁለት አይነት ፍሌቨር ነው ያለው። ብዙ ጊዜ የሚታወቀው ይሄ ጥቁሩ ዲልካ ነው፣ ግን መጀመሪያ የሚታወቀው ዲልካ በዚህ ከለር ነው። ሰውነታችሁ እንዲያምር የምትፈልጉ ከሆነ ቤታችሁ ውስጥ ዲልካ መጥፋት የለበትም። ሻወር ከወሰዳችሁ በኋላ መጨረሻ ላይ ዲልካውን በደንብ ሰውነታችሁን ካሻችሁ በኋላ ተለቅልቃችሁ ብትወጡ የሞተውን ቆዳ ያነሳላችኋል። ሰውነታችሁ ይለሰልሳል። አሪፍ ጠረን ደግሞ እንዲኖረው ነው የሚያደርገው። ለሰውነት ብቻ አይደለም፣ ፊታችንን መቀባት እንችላለን። ትንሽ ዲልካ ወስዳችሁ በሙቅ ውሃ በጥበጥ አድርጋችሁ ፊታችሁን ተቀብታችሁ ለአንድ ለሁለት ደቂቃ ማሳጅ አድርጋችሁ ብትታጠቡትና ወይም ለ10 ደቂቃ ፊታችሁ ላይ ትታችሁት ብትታጠቡት ፊታችሁ ያማረና ቆንጆ የሆነ ይሆናል ማለት ነው። ብዙ ጊዜ ብሎጎቼ ላይና ቪዲዮቼ ላይ እያያችሁ ነው ዲልካ እንዴት እንደምጠቀም። ዋይትኒንግ የምትጠቀሙ ከሆነ እንደኔ ዲልካ የሚያስፈልጋችኋል። ሱዳኖች የሚዋቡበት አንደኛው ነገር ቢኖር ዲልካ ነው። በሁለት አይነት ፍሌቨር ነው ያለው። ይሄ ትንሽ ጠንከር ይላል፣ ይሄ ደግሞ ትንሽ ለስለስ ያለ ነው። ከወሊድ በኋላ ምን ያህል ወገባችን እንደሚያመን ታውቃላችሁ። ስለዚህ ለሱ ደግሞ ሞሮኮ በወይባ አሪፍ ነው። በወይባ የሚጫጫሱት እንጨቶች ለሰውነታችንና ለማህፀናችን አሪፍ ጥቅም ነው ያላቸው። እንዲጠነክር እንዲዳብርና የተለያዩ ኢንፌክሽኖች ካሉብን ደንብ አድርጎ ያክምልናል፣ ያጠፋልናል፣ የወገባችንን ህመም ይቀንስልናል። እየደወላችሁ የሱዳን ዲልካን መግዛት ትችላላችሁ። ትንሿ እቃና በትልቁ ጋር በፈለጋችሁ መውሰድ ትችላላችሁ። ዋይትኒንግና ዲልካዎች የምትፈልጉ ከሆነ አካውንታቸው ከስር ሜንሽን አድርግላችኋለሁ። ስልክ ቁጥራቸውን ስክሪን ላይም ካፕሽን ላይም አስቀምጥላችኋለሁ። የዛሬ ቪዲዮ ይሄ ነው። እንደምትወዱት እርግጠኛ ነኝ። እውነታውን የነገርኳችሁ ብዙ ቲክቶከሮች እና ሴሌብሪቲዎች አርቲስቶች እየተጠቀሙ ያሉትን ዋይትኒንግ እና ዲልካ አሳይቻችኋለሁ። ሞክሩት። ፈለጋችሁትን ለውጥም ታዩበታላችሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። በጣም ነው የማወዳችሁ። ባይ